አብሮሽ ያለው ልጅ ወይንም ደግሞ ፍቅረኛሽ ያፈቅርሻል ወይንስ ሙድ እየያዘ ነው? ማለትም ካንቺ ጋር ስለነገ ያስባል ወይንስ ደግሞ ጀስት እየተጃጃለብሽ ነው፣ ሙድ እየያዘብሽ ነው? እነዚህን ሰባቱን ነገሮች እያደረገ ከሆነ እመኚኝ በጣም እያፌዘብሽ ነው፣ እየቀለደብሽ ነው። ስለዚህ ከፊትሽ ለሚመጣው ነገር ራስሽን ካሁኑ አዘጋጂ። በደንብ አድምጪኝ። አንደኛ ቤተሰቡን ወይንም ጓደኞችን ካላስተዋወቀሽ ያ ልጅ ሙድ እየያዘብሽ ሊሆን ይችላል። ማለትም አንድ ወንድ ከልቡ ሲያፈቅርሽ በህይወቱ ትልቅ ዋጋ ያላቸው የሚላቸውን ጓደኞቹን ወይንም ቤተሰቡን ያስተዋውቅሻል። እናቱን፣ እህቶቹን፣ ወንድሙን፣ ብቻ ጓደኞቹ። ከነዚህ ውስጥ ግን አንዱን ካላስተዋወቀሽ ካንቺ ጋር ባለው የፍቅር ግንኙነት እርግጠኛ አይደለም። ማለትም ነገ ላይ እየሰራ አይደለም ማለት ጊዜያዊ ነው ብሎ ስላሰበ ነው፣ አላመነበትም የኔ ፍቅር ግንኙነት። ስለዚህ ጓደኞቹን ወይንም ከቤተሰቡ የቤተሰቡን አካል ዛሬ ላይ ካላስተዋወቀሽ ተስፋ የለውም እና እዚህ የፍቅር ግንኙነት ላይ ያለው ተስፋ የለም የሚባል አነስ ነው። ወይንም ሙድ እየያዘብሽ ሊሆን ይችላል። ለሚመጣው ነገር ራስሽን አዘጋጅ። ሁለተኛ ያንቺ ጉዳይ ኬር አይሰጠውም። በቃ ዛሬ ላይ ቢከፋሽ ቢደብረሽ ምንም ቅንጣት ያህል አይሰማውም። ምን ሆነሽ ነው ብሎ እንኳን አይጠይቅሽም። ገባሽ? የሆነ የፈለገ ነገር ብትሆኚ ብታኮርፊው ዝም ብትዩ ምንም አይጨንቀውም። የሆነ አይታየውም ምስከነ ማለት ነው። እንደዚህ ያደርጋል። የሆነ ችልተኛ ነው። ይሄ ፍቅር ቢፈርስም ቢቀጥልም ምን አገባኝ አይነት ስሜት ይታይበታል ብዙ ጊዜ። ሶስተኛ ሲበዛ ተጠራጣሪ ነው። በቃ የሆነ በጣም ይጠራጠርሻል። ከማን ጋር እያወራሽ ነው? ማንን እያናገርሽ ነው? አሳይኝ፣ ካላየው አላምንም። ከማን ጋር ነው ቅድም ያየውሽ? ከዚህ በኋላ እንዳታወሪኝ ምናምን ነገር። በቃ የሆነ ፍቅረኛ ይቀናል አውቃለሁኝ፣ ግን የሱ ቅናት አይባልም። የሆነ ተጠራጣሪነት ነው። ቅናት ለማመን ዝግጁ ይሆናል። ገባሽ? ትክክለኛ ፍቅረኛ ሲቀናብሽ ለማመን ታስረዳኛለች። ኦኬ፣ ስታስረጂው ደግሞ ቶሎ ያምናል። ወዲያውኑ በፍቅርሽ ይሸነፋል። ግን የዚህኛውን ቅናት ለየት የሚያደርገው በፍጹም ለመቀበል ዝግጁ አይሆንም። በቃ ነሽ አርገሽዋል በራሱ ይደመድማል ማለት ነው። የሆነ እስክታስረጂው ራሱ አይጠብቅም። ለዛ ያደርጋል። ወዲያውኑ ለመወሰን ይቸኩላል፣ ወይንም ደግሞ ያንን ፍቅር ለማፍረስ ይጣጣራል፣ ይቸኩላል ከሚባለው በላይ። ጥርጣሬውን ካንቺ በላይ ያምናል ማለት ነው። አራተኛ ላንቺ ያለው ቦታ ዝግዛግ ነው። ማለትም ዛሬ ይጫወታል ካንቺ ጋር፣ ይስቃል፣ ነገ ያኮርፋል። ዛሬ ያስደስትሻል፣ ነገ ደግሞ ሌላ ሰው ይሆናል። ዛሬ ያሳስቅሻል፣ ነገ ደግሞ የመከፋትሽ ምክንያት ይሆናል። በቃ ጸባዩ አይያዝም። ገባሽ? ዛሬ ተጫዋች፣ ነገ ዝምተኛ፣ የሆነ ይለዋወጥብሻል። የሆነ ዛሬ ማንንም ሰው እንዲሰማሽ የማያደርገውን ደስታ ካሰማሽ በኋላ የሆነ በጣም ካስደስተሽ በኋላ ነገ ደግሞ በዛኑ ልክ ከማንም በላይ ያስከፋሻል። ገባሽ? የሆነ ዛሬ ቦታ ይሰጠሽና ነገ ኢግኖር ያደርግሻል። ይህን ጸባይ በተደጋጋሚ ታይበታለሽ። ዛሬ መላክ ይሆናል፣ ነገ ደግሞ ሰይጣን ይሆናል። ያ በጣም ደባሪ ጸባዩ ያ ፓርት ነው። ያንን እያሳየሽ ከሆነ ይህ ልጅ እዚህ የፍቅር ግንኙነት ላይ ሊሂድ ልቅራነት ስሜት ውስጥ ነው ያለው ማለት ነው። አምስተኛ ብዙ ጊዜ ይረሳል። ብዙ ጊዜ የልደትሽን ቀን ላንቺ ዋጋ ያላቸውን በቃ የሆነ ብዙ የነገርሽውን ነገር አያስታውስም። ወንድ ልጅ ላንቺ ቦታ ያለውን ነገር እንኳን ላንቺ ቦታ ያለውን ነገር ይቅርና የሆነ እንደ ቀልድ ራሱ ያወራሽውን ነገር የሚያፈቅርሽ ሰው አይረሳም፣ ይዘዋል። በቃ ከልቡ ነው የሚያዳምጥሽ። ገባሽ? ትኩረቱን ሰጥቶ የሆነ ማንም ሰምቶሽ በማያውቀው ልክ ለመረዳት ይሰማሻል። ስለዚህ የተናገርሽውን ነገር ከልቡ የሚያፈቅርሽ ወንድ መቼም አይረሳው። ቢኮዝ ለሱ ዋጋ አለው አንቺ የምታወሪው እያንዳንዱ ነገር። ግን ይሄ ሰውዬ የዚህ ፍቅር ግንኙነት ውስጥ ግድየለሽና ደንታ ቢስ ስለሆነ የምታወሪውን ነገር ከጥፍሩ ቆሻሻ አይቆጥረውም። ዛሬ ነግረሽው ነገ ነው ምናምን ብሎ ይጠይቅሻል። ልቡን ሰጥቶሽ አያዳምጥሽም ማለት ነው። ቸልተኛ ነው ብዙ ጊዜ። ስድስተኛ ብዙ ጊዜ ስትኮራረፉ ወይንም ስትጣሉ ለጓደኞችሽ ወይንም ለራሱ ጓደኛ አንቺ ጥፋተኛ እንደሆንሽ ያወራል። በቃ እሷ እንዲህ ታረጋለች፣ እንዲህ ትሆናለች፣ እንደዚህ አይነት ነች፣ በዚህ ወጣ በዚህ ገብታ እንዲያርጋ እንዲበድላኝ፣ ብቻ ስላንቺ መጥፎ ነገር ነው የሚያወራው ብዙ ጊዜ የምትሰሚው። ገባሽ? ሁሌ ተወቃሽ የምትሆኚው አንቺ ነሽ። እንኳን ባጠፋሽው ባላጠፋሽው ጥፋት ራሱ
የሆነ ለሰው ሲያወራ አንቺን እንደመጥፎ ሰው አድርገው እንደ በዳይ ፍቅር እንደማይገባት እሱ ለፍቅሩ እየጣረ አንቺ እንደምትቀልጅ አድርገው ነው የሚያወራው። ከልቡ የሚያፈቅርሽ ወንድ ምንም ያህል ብትበድዩና ብታጠፊ ያንን ነገር አያደርግም። because እዚህ ጋር ከምንም ነገር በላይ ፍቅሩ ይቀድማል። አንቺ አጥፍተሽ ራሱ ነው ይቅርታ የሚጠይቀው። ምክንያቱም ካንቺ ጋር የሚያስበው የሚፈልገው ብዙ ነገር አለ። ያንን ነገር በፍቅር እንደሚያሸንፍ ያውቃል። ለሌላ ሰው ሄዶ ያንቺ መጥፎ በፍጹም አያወራም። ይሄ ግን እንደዚህ ማድረግ በቃ የሆነ እሱ ጻድቅ መስሎ አንቺን የሆነ እንደበዳይ ብዙ ጊዜ እንደምትጎዳ ሴት ፍቅር እንደማይገባት አድርጎ ለሌላ ሰዎች ሲያወራ ትሰሚዋለሽ ወይንም ወሬው ይደርስሻል። ሰባተኛና የመጨረሻው ይሄን እያደረገ ከሆነ የምሬን ነው የምልሽ የሆነ በቃ ልጁ ባንቺ ላይ በጣም ሙድ እያዘ ነው፣ እየቀለደ ነው። እዚህ ፍቅር ግንኙነት ውስጥ መቆየት ምንም አልፈለገም፣ ፍላጎት የለውም ማለት ነው። እንገናኝ ስትይ አልፈልግም ብሎ አልፈልግም አይመቸኝም ብሎ አይመቸኝም ማለቱ አንድ ነገር ሆኖ ሳለ እንዴ ለምንድነው የማትችለው ለምንድነው የማይመች ስትዩ የሞተ ምክንያት የሚሰጥሽ ከሆነ በጣም የሞተ ተልካሻ ምክንያት ነው የሚሰጥሽ። እንገናኝ አይመቸኝም ለምንድነው የማትችለው የሆነ ቀላል የሆነ ምክንያት ጓደኞችን ላገኝ ነው። ገባሽ? አንቺ እሱ ህይወት ውስጥ ከምንም በላይ አንደኛ ሴት ነሽ፣ አንደኛ ሰው የነገ ሚስቱ። ካንቺ በላይ ዛሬ ጓደኞቹን እያስበለጠ ከሆነ እመኚኝ አንቺ እሱ ህይወት ውስጥ ቅንጣት ታህል ቦታ የለሽም ማለት በቃ የለሽም በሚባል ደረጃ የለሽ። ስለዚህ እነዚህ ምልክቶችን እያሳየሽ ከሆነ ያ ልጅ ሙድ እያዘ ነው፣ ተጠንቀቂ። የሆነ ፕሌየርም ሊሆን ይችላል፣ አተራማሽ ሊሆን ይችላል፣ ወይንም ደግሞ ሌላ ግንኙነት ጎን ለጎን ጀምሮ ይሄን ለመተው እየተጣጣረ ሊሆን ይችላል፣ ወይንም በሰፊው የዋሸና ሙድ ያዘብሽ ሊሆን ይችላል። ስለዚህ እናት ለሚመጣው ነገር ራስሽን አዘጋጅ። ያማላቃለው ግን በቃ መዘጋጀት ካሁን አለብሽ እና አካውንት እየሞተ ነው። ኮፒ ሊንክ ያረጋችሁ እባካችሁ።